ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። እንደተለመደው በጎልድ ቻርት ላይ የኔን ዊኬንድ አናሊሲስ፣ ፋንዳሜንታል ኤንድ ቴክኒካል አናሊሲስ በደንብ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ በማድረግ ጀምሩ። ይሄን ደግሞ ለትሬደር ጓደኞቻችሁ ይሄን ቪዲዮ ሼር አድርጉላቸው ጋይስ። ጋይስ ላስት ዊክ እንዴት ነበር? አይ ሆፕ ጥሩ እንደሰራችሁ። በጣም ኮንፊውዚንግ ዊክ ነበረ። ሴንቲመንት ሲቀያየር ነበረ። እንግዲህ ማርኬቱ የተወሰነ ተሻሽሎ ነበር። አሁን ደግሞ መልሶ ጦርነት በመነሳቱ ሴንቲመንት ወዲያው ነው ሽፍት የሚያደርገው። ትሪኪ ሆኗል። እስቲ ላስት ዊክን ሪቪው እናደርግና ከዛ ለምን ተከሰተ፣ ለምን ማርኬቱ ተቀያየረ የሚለውን ለማየት እንሞክራለን። ኔክስት ዊክ ላይ ደግሞ እስቲ የኔ ኤክስፔክቴሽን ምን ይመስላል የሚለውን አሳያችኋለሁ። ይሄን ደግሞ ጋይስ አሪፍ ኤክሳይቲንግ ነገር ለትሬደሮች የምታውቁት ቻሌንጅ 16 የፊታችን ሐምሌ 20 ይጀምራል። ምዝገባ አሁን ተጀምሯል። ለመመዝገብ ቴሌግራም ቻናላችን ላይ ሊንኩን ዲስክሪፕሽን ላይ ታገኛላችሁ። ሄዳችሁ መመዝገብ ትችላላችሁ። ይሄ ቻሌንጅ በጣም አሪፍ የሚሆን ቻሌንጅ እንደሆነ ተስፋ አደርጋለሁኝ። በሪል ካታጎሪም በዲሞ ካታጎሪም ቻሌንጅ አለው። ይህን ቻሌንጅ ለየት የሚያደርገው የራሱ ፕላትፎርም አዘጋጅተንለታል። እዚህ ፕላትፎርም ላይ የቻሌንጁን ላይቭ ሊደር ቦርድ ማየት ትችላላችሁ። ማን ከናንተ በታች ነው፣ ማን ከናንተ በላይ ነው የሚለውን የሁሉንም ሰው ባላንስ፣ ትሬድ ምን እየወሰዱ ነው የሚለውን ነገር በግልጽነት ማየት ትችላላችሁ። ይሄ ለኮምፒቲሽኑ አሪፍ ይሆናል ብለን እናስባለን። ከህጎቹ አንጻር ትሬዶቻችሁ እንዳለ ኳሊፋይድ ናቸው አይደለም የሚለውንም እስኪያልቅ ጠብቃችሁ ሳይሆን እዛው ቻሌንጁ ላይ ላይቭ ማየት ትችላላችሁ። ሙሉ ስታታችሁን፣ ዊን ሬታችሁን፣ ፕሮፊታቢሊቲያችሁን እንዳለ እዛው ላይ ማየት ትችላላችሁ። ይሄ ትሬዲንግ ስኪላችሁን በደንብ ዲቨሎፕ ለማድረግ ከሌሎች ትሬደሮች ጋር ኮምፒት አድርጋችሁ ደግሞ የትሬዲንግ መንፈሱን በደንብ ለማምጣት ራሳችሁን ለመፈተን ራሳችሁን ፕሩቭ ለማድረግ እና ኮንፊደንስ ለማግኘት ስኪል በደንብ ዲቨሎፕ እንድታደርጉ ያግዛችኋል ብለን እናስባለን። መመዝገቢያ ቴሌግራም ቻናል ላይ ነው እንደነገርኳችሁ። ዲስክሪፕሽን ላይ ሊንክ አለላችሁ። አሁኑኑ ሄዳችሁ ተመዝገቡ። እዛ ላይ የቻሌንጁን ሩል የቻሌንጁን ጋይድም ታገኙታላችሁ። ጋይስ ይሄን ካልኳችሁ አሁኑኑ ሄዳችሁ ተመዝገቡ። ወደ ዊኬንድ አናሊሲሳችን ግን እንመለሳለን። አሁን ወደ ቻርታችን እንሂድ። ኦራይት ጋይስ ላስት ዊክ ዋስ ትሪኪ ዊክ ነበረ። ነገር ግን ደግሞ ኢንተረስቲንግ የሆነ ነገርም አለው። እስቲ ላስት ዊክ እንዴት አለፈ ከሚለውን ጀምርና እሱን አይተን ወደ ኔክስት ዊክ አውትሉካችን እንመጣለን ማለት ነው። ሜጀር ቲንግ እንግዲህ በየዊኬንድ አናሊሲሳችን በተለይ ከረንት ባሉት ውስጥ የምንኖረው ሜጀር ቲንግ አሁን ማርኬቱ ሙቭ የሚያደርገው ትልቁ ነገር ሚድል ኢስት ላይ ያለው ጦርነት ነው። ሚድል ኢስት ላይ ያለው ጦርነት የኦይል ፕራይስ መጨመርን አምጥቷል። የኦይል ፕራይስ ሲጨምር ኢንፍሌሽን ተያይዞ መጥቷል። ኢንፍሌሽን በመጨመሩ ደግሞ የዩኤስ ሴንትራል ባንክ ኢንተረስት ሬትን ሃይክ ያደርጋል ተብሎ እየታሰበ ነው። ያለ ዩኤስዲ በጣም አሪፍ ሞመንተምን ሲሰጠው ፑሽ ሲያደርገው ነበር። እንደምታውቁት ሌላ ጊዜም እንደነገርኳችሁ የዩኤስ ሴንትራል ባንክ በረው ኢንተረስት ሬትን እየቀነሰ ነበር፣ መቀነስ እየጀመሩ ነበር። አሁን ይሄ ነገር በመምጣቱ ግን አቁመውት ነበር። ከማቆምም አልፎ ደግሞ መቀነሱን መጨመር ጭራሽ ይጀምራሉ የሚል አሰምሽን አለ። ያ ዩኤስዲን በጣም ቤኔፊት እያደረገው ነው። ላስት ዊክ ምን ነበር ያወራነው ትዝ የሚላችሁ ከሆነ ላስት ዊክ ሁለት ነገር ላይ ነበር ፎከስ እናድርግ ያልነው። አንደኛው ዩኤስ ሲፒአይ ነበረ ባለፈው ሳምንት ማክሰኞ ላይ ወጣ። ሁለተኛው ደግሞ የዩኤስ እና የኢራን ጦርነት እንዴት ሊሄድ እንደሚችል ዊኬንድ ላይ ላስት ዊክ ላይ ሊስማሙ ይችላሉ የሚል ኔጎሽዬሽን ነገር ነበር። በኳታር አማካኝነት እንደዛ የሚል ነገር ነበረ። ትንሽ ጭላንጭል ነበርና ሜቢ ሊስማሙ ይችላሉ የሚል ሐሳብ ነበር። ኤንድ ደግሞ ሲፒአይ ሞስት ኤክስፔክቴሽን የነበረው በተለይ ጦርነቱ ጨምሮ የሚሄድ ከሆነ ሲፒአይ ከተጠበቀው በላይ ሊወጣ ይችላል ተብሎ አሰምሽን ነበረ። ነው ሲፒአይ የባለፈውን ነው የሚያሳየን። አሁን የሚነሳው ከረንት ጦርነቱ ላስት የወጣውን ሲፒአይ አፌክት አያደርገውም። ስቲል ግን ማርኬቱ ላይ ሲፒአይ ይጨምሮ ይወጣል የሚል አሰምሽን ነበረ። ኤክስፔክት የተደረገው አነስ ብሎ 3.8 ሆኖ ይወጣል ነበር ከ4 ቤት ውስጥ ኤክስፔክት የተደረገው ግን ሊጨምር ይችላል የሚል ብዙ አናሊስት ቪዎች ነበሩ። ብዙ ደግሞ የዩኤስ ዳታዎች ሰርፕራይዚንግ እየሆኑ እየወጡ ስለሆነ ማለት ነው። ኤንኤፍፒም ትዝ የሚላችሁ ከሆነ ከታሰበው በግማሽ ነው የወጣውና ሲፒአይ ላይም እንደዚህ ከኤክስፔክቴሽኑ ጨምሮ ሊወጣ ይችላል የሚል አሰምሽን ነበር። ሁለተኛው ጦርነቱ እንዴት ይሄዳል ነው። ጦርነቱ ይባባሳል ወይስ ደግሞ ይስማማሉ የሚለው ነገር ነበር። ላስት ዊክ ምን ሀፕን አደረገ? ላስት ዊክ ውስጥ አንደኛ ጦርነቱ በጣም ተጣጥፎ ሄደ። እንግዲህ ፎር 6-7 ቀን በተከታታይ ዩኤስ ኢራንን እየመታች ነበረ። ፓወር ፕላንት ነገር አልቀራትም፣ ድልድዮች ተመቷል፣ ኤርፖርቶች ተመቷል የሚል ነገር አለ። የሚመለስ አይመስልም ጦርነቱ ጭራሽ በጣም እየተቀጣጠለ ሄዷል። ሌላኛው ደግሞ ሲፒ
ሲፒአይ ከተጠበቀው አንሶ ጭራሽ ወጣ። 3.8 ተጠብቆ 3.5 ሆኖ ወጣ። ይሄ የሲኤምኢ ኢንተረስት ሬት ፕሮባቢሊቲንም በጣም ነው የቀየረው። ኤንድ ማርኬቱም ላይ የሚገርም ኢምፐልስ ነበረ። ማክሰኞ ዕለት አይታችሁ ከሆነ በጣም ሹት አድርጎ ነበረ የሲፒአይ ኢምፓክት ማለት ነው። ሌትስ ሲ ኢት እስቲ ዴይ ባይ ዴይ አድርገን እንየውና የሲፒአይንም እንትን እናያለን። የመጀመሪያው የጠበቅነው ምንድን ነበረ? ሰኞ ዕለት በቤሪሽ ለመግባት ነበር ማርኬቱን የጠበቅነው። እንደጠበቅነው ሄዶልናል። የሚገርም ቤሪሽ ኢምፐልስ ነው የሰጠው። ኢት ዋዝ አ ጉድ ማርኬት ሰኞ ዕለት። አስ ዊ ካን ሲ ነው የሰኞን ማርኬት ብታያት የሚገርም ቤሪሽ ነው። እንደውም ከተጀመረ ትንሽም ሪትሬስ አላረገም። እያያችሁት ዴሪው ላይ አፕዋርድ ዊክም የለውም፣ ድሮፕ ነው ያደረገው። ኢት ዋዝ አ ናይስ ኦፖርቹኒቲ የሰጠ ማርኬት ነበር። ማክሰኞ ዕለት ኢንዲሲሲቭ ነበረ ያደረገን። ምክንያቱም ሲፒአይ እንዴት እንደሚወጣ አናቅም። ጨምሮ የሚወጣ ከሆነ ሲፒአይ ከተጠበቀው የሰኞ ዕለት ቤሪሽ ሞመንተምን የሚገርም ማቀጣጠል ያደርገዋል ብለን ነበር ያሰብነው። ግን ደግሞ ሲፒአይ ኦፖዚት ጨምሮ ወጣ። ፎሬክስ ፋክተሪ ላይ ሄደን ብናየው as you can see ሲፒአይ ይር ቱ ይሩ 4.2 ነበረ ባለፈው 3.8 ይወጣል ተብሎ ተጠብቆ 3.5 ሆኖ ነው የወጣው። ይህን ፌድ ሲኤምኢ ኤክስፔክቴሽን ላይ ያለውን ኢምፓክት ስናየው ማክሰኞ ዕለት ጠዋት የነበረው ኢንተረስት ሬት ሃይክ ይደረጋል የሚል 44% ነበረ። በጣም ተልቆ ነበር። ወይዘው ኢንተረስት ሬት ፖዝ ይደረጋል የሚለው ላይክ 53-54 አካባቢ ነበረ። ልክ እንደዛ ማለት ነው። ልክ ከሲፒአይ በኋላ በአንዴ ነው ሺፍት ያደረጉት። አሁን ታያላችሁ እንግዲህ ካለንበት አንሰምሽን ሎ ነው። የፓስት 2 ዊክስን ስናየው ከነበረው ሎ ነው 20 ምናምን ቤት እንደዛ ነበር። ኢንተረስት ሬት ሃይክ ሊደረግ ይችላል የሚለው አንሰምሽን 12 ወረደ። ፖስት ሲፒአይ ኢሚዲየትሊ 18 ነበር የሆነው። አሁን ዊኩ ሲያልቅ 12 ደርሷል። ኢንተረስት ሬት ሃይክ ይደረጋል የሚል አሰምሽን ማርኬቱ ይዞ የመጣው በአንዴ ነው ቫይቡ የተመታው ማለት ነው። ያም ነው ማርኬቱ ላይ የሚገርም ኢምፐልስ እንዲኖር ያደረገው። ስቲል ማርኬቱ ሴፕቴምበር ላይ ኢንተረስት ሬት ሃይክ ኤክስፔክት እያደረገ ነው። ፔጁ ለምን እንደሆነ አልሰራልኝ አሁን። ኤኒዌይስ ሴፕቴምበር ላይ ሃይክ የሚለው ያመዝናል ከፖዝ የሚለው ማለት ነው። የሴፕቴምበሩ ኢንታክት ነው። ነገር ግን አሁን ያለው የጁላይ 29ኙ ላይ ገና ነው። ማርኬት በደንብ ዲሳይድ አላረገም። አሁን ባለው ላይ 80% ፖዝ ነው ኤንድ ከት የሚለው 12% ነገር ሆኗል ማለት ነው። ወደ ትሬዲንግ ቪዋችን እንመለስ። ማርኬቱ ላይ የሚገርም አሰምሽን አምጥቶ ነበረ ማለት ነው። እንደምታዩት ሰኞ ዕለት ድሮፕ አረገ። ማክሰኞ ዕለት ሲፒአይ ሲመጣ የሚገርም ሃይክ ነው፣ የሚገርም ፖዚቲቭ ነበረ። ዶም የተወሰነች ሪትሬስት አድርጎ ነው እዚህ ጋር የመጣው። ሮብልም ዕለት ያንን አሰምሽን ይዞ ፖዚቲቭ ሆኖ ነበር የቀጠለው። ከዛ በኋላ ግን ሐሙስ ኔጌቲቭ ይሆናል። አርብ የተወሰነ ፖዚቲቭ ሆኗል። ማርኬቱ አሁን ኢንዲሲሲቭ አይነት ነገር ሆኗል። እንደነገርኳችሁ ኢንተረስት ሬት ሃይክ የሚለው አሰምሽን ላይ ቫይቡ ቀንሷል፣ የተወሰነ ወርዷል ሃይክ። ከዛ ላይ ደግሞ ጦርነቱ በጣም መልሶ ተፋፍሞ ቀጥሏል። መጀመሪያም ኢንፍሌሽን ያመጣው ይሄ ጦርነት ነው፣ የኦይል ፕራይስ እንዲጨምር ማድረጉ ነው። ኦይልንም አይታችሁት ከሆነ 80 ምናምን ቤት ገብቷል። ላስት ዊክ ሲጀምር 72 ነበር፣ አሁን 80 ምናምን ቤት ገብቷል። እና ጦርነቱ ነው መጀመሪያ ይሄን እንትን ያመጣው። ኢንፍሌሽን ያመጣው እሱ ነው፣ ኦይል ፕራይስ እንዲጨምር ያደረገው እሱ ነው። ዘን ከዛ ኢንፍሌሽን ላይ ተነስቶ ነው ፌድም ኢንተረስት ሬት ሃይክ ያደርጋል ተብሎ ሲጠበቅ የነበረው። ላስት መንዝ ላይ የተወሰነ ሰላም ስለነበረ ኢንፍሌሽንም ይወርዳል የሚል ኤክስፔክቴሽን ነበረ። ሲፒአይም የተወሰነ ወርዶ ነበር። አሁን ጦርነቱ ከቀጠለ ደግሞ መልሶ ኢንፍሌሽን መመለሱ አይቀርም። ማርኬት ያ ዲሲዥን ውስጥ ነው ያለው። አሁን ከረንት ዳታውን አይተን ሃይፑ ይቀንስ ላይክ ኢንተረስት ሬት አይጨምርም ተብሎ ማርኬት ያስብ፣ ኦር ደግሞ አሁንም ጦርነቱ ስላለ በዛው አሰምሽን ፌድ ምንም ቢሆን ኢንተረስት ሬትን መጨመሩ አይቀርም የሚል አሰምሽኑን ይዞ ይሄድ የሚል አይነት ነው ያለው። ሞስት ፕሮባብሊ አሁን በሚመጣው ሳምንት ውስጥ በተለይ ደግሞ ጦርነቱ መልሶ የሚቀጥል ከሆነ ይሄ መልሶ መቀጠሉ አይቀርም። ኢንፍሌሽኑ መልሶ መቀጠሉ፣ ሲፒአይ መልሶ ወደ ላይ መውጣቱ አይቀርም። ዘን ፌድም ኢንተረስት ሬትን ሃይክ ማድረጉ አይቀርም እና ማርኬት በዚህ ሴንስ ሚራመድ ይመስለኛል። እና ኔክስት ዊክ ውስጥ እነ ጎልድን ሾርት ማድረግ ማለትም ለዩኤስዲ ቡሊሽ ሆዶ መሄድ የሚያመዝን ይሆናል ማለት ነው። ጦርነቱ የሚረግብ ከሆነ የኔጎሽዬሽን ዜና ምን ሰማ ከሆነ ግን አይ ቲንክ እንግዲህ ሲፒአይ መቀነስ ስለጀመረ ኢንፍሌሽንን መልሶ መውረድ እና ፌድ ላይ ደግሞ ኢንተረስት ሬት ሃይክ የሚለው ነገር እየረገበ የሚመጣ ይመስለኛል። አሁን ባለው ግን ጎልደን ሾርት ማድረግ ሞር ዋይዝ ይሆናል ብዬ አስባለሁ። ማርኬቱ ሲከፈት አይተን እንደሚቀጥለው ሾርት የተወሰነ ጥሩ እንትን ይሆነዋል ብዬ አስባለሁ። ምክንያቱም ጦርነቱ የሚያበራ አይመስልም። ሲቪሊያን ስትራክቸር መመታታት ጀምሯል። አይ ዶንት ቲንክ ከቅርቡ የሚቀዘቀስ ይሄ ደግሞ
ኢንፍሌሽን ላይ ኦይል ፕራይስ ላይ ትልቅ አስተዋጽኦ አለው። ሶ ዊል ሲ ያው ቤሪሽ ስትራክቸርን ይዞ መሄድ ይመስለኛል ማለት ነው። ሶ ወደ ፎርወርድ ኒድና ትንሽ ጠጋ ብለን ደግሞ ማርኬቱን ነው። ሶ ፎርወርድ ላይ ስንወርድ ማርኬት የተከፈተው እዚህ ጋር ነው። ሲከፈት በጥሩ ቤሪሽ ሞመንተም ነው የተከፈተው። እዚህ ጋር ሬስቲንግ ፖይንት አለው። ኢንትሪ ፖይንት አሪፍ ሰጥቶን ነበረ። ድሮፕ ያደረገው ከዛ በላይ ነውና ኢት ዋዝ ናይስ ቲንግ። ሶ ማርኬቱ ሲከፈት ደግሞ አስ ዩ ካን ሲ ይሄን ድሮፕ ሲያደርግና ቺን ስትራክቸር ሎዋን ሲሰብር የሰራው ቤሪሽ ኦርደር ብሎክ አለ። ዘን ማክሰኞ ዕለት በነበረው በሲፒአይ ሙቭ ደግሞ ማርኬት ሲመለስ ላንድ ያደረገባት ፖይንት ቺኛዋን ቤሪሽ ኦርደር ብሎክ ነውና ኢት ዋዝ ጥሩ ታርጌት ፖይንት ነበረች ማለት ነው። ከዚህ ቺኛዋ ቤሪሽ ኦርደር ብሎክ ላይ ታፕ አድርጎ ደግሞ መልሶ ቤሪሽ ሙቭን ቀጥሎ ነበር። ከዛ በኋላ አርብ ዕለት ደግሞ የተወሰነ ቡሊሽ ሙቭ ነበር። ሶ የአርብ ቡሊሽ ሙቭ ላይ ደግሞ እዚች አካባቢ ላይ ላንዲንግ ኤሪያ ታያላችሁ። ሶ ይሄን ከፎርወርድ ማርክ ለማድረግ ያስቸግራል። ወደ ታች ብንወርድ ግን ዙም ሆና ጥሩ ላንዲንግ ኤሪያ የሚያሳየን ይመስለኛል። ሶ ወደ ዋን አወራችን እንውረድ። ሶ ወደ ዋን አወር ስንወርድ ማርኬት ኦፕኒንግ እዚህ ጋር ነበረ። እንደምታዩት ኢት ጎዝ ባክ ኤንድ ኢት ጎዝ አፕ። ሶ ማክሰኞ ዕለት ሲመለስ በተለይ ሲፒአይ ጨምሮ የሚወጣ ከሆነ ቺኛዋ ቤሪሽ ኦርደር ብሎክ ላይ ከዚህ ሬስቲንግ ዞን ሲወርድ የሰራት ቤሪሽ ኦርደር ብሎክ ላይ ላንድ ያደርጋል የሚል አሰምሽን ነበረኝ። ግን ሲፒአይ ወዝ አግሬሲቭሊ ሎ ነበረ። ሶ ማርኬት በጣም አግሬሲቭሊ ወደ ላይ ሄዶ ነበር። እጅን ኢዝሊ ዲስኳሊፋይ አድርጎት ላይኛው ፕራይስ ስትራክቸር ላይ ነው ሬስት ያደረገው። ከዚህ ተመለሰ ማርኬት አስ ዊ ካን ሲ እዚህ ከተወሰነ ኮንሶሊዴሽን ነበረው። ከሲፒአዩ ሞመንተም ሪትሬስ ያደረግ ከዛ በኋላ ደግሞ ሐሙስ ዕለት መልሶ ኢምፐልሲቭሊ ሲወርድ የሰራት ቤሪሽ ኦርደር ብሎክ አለች አስ ዊ ካን ሲ። ሶ ማርኬት አርብ ዕለት ሲመለስ እዚህኛዋ ላይ ላንድ አድርጎ የተወሰነ ሪትሬስ እያደረገ ነው ያቆመው። ሶ እቺኛዋ ጥሩ ላንዲንግ ፖይንት ነበረች። ላንድ አድርጓል፣ ሪያክሽን አሳይቷል። አሁን ማርኬት ተዘግቷል። ሶ ሲከፈት ከዚሁ ላይ ድሮፕ አድርጎ ወደ ታች ሊወርድ የሚችልበት ጥሩ ቻንስ አለው። ዊ ዶንት ኖ ቮላታይል ሆኖ ወደ ላይ የሚከፈት ከሆነ እችንም ኢዝሊ ዲስኳሊፋይ ሊያደርግብን ይችላል። ግን ጥሩ ስትራክቸራል ፖይንት ላይ ነው ማርኬቱ የተዘጋው ሲከንሲ። ወደ 50 ሚኒት እንውረድና ፋይናላይዝ እናርግዘን። 50 ሚኒት ላይ ስንወርድ የዋን ወሩ ቤሪሽ ኦርደር ብሎክን በደንብ ማክሲማይዝድ ሆኖ እናየዋለን። እንደምታዩትን ፕራይስ ሩት አፕ አድርጎት ዘን ወደ ታች እየወረደ ነው ያለው። አሁን ፕራይስ ኮንሶሊዴት ነገር እያደረገ ነው የተዘጋው። ሶ ዋት ዱ ዊ ኤክስፔክት? ሶ ዊኩ መጀመሪያ በተለይ ቤሪሽ ይሆናል ብዬ አይ ኤክስፔክት። በተለይ ጦርነቱ የሚቀጥል ከሆነ ሲኤምኢም ወደ ላይ አፕዴት መደረጉ የሚቀር አይመስለኝም። እሱም ወደ ላይ አፕዴት የሚደረግ ከሆነ ደግሞ መልሶ ቤሪሽ ሙቭን ይዞ ዩኤስዲ ስትሮንግ ይሆን ይሄዳል ብዬ አስባለሁ። ሶ አከፋፈቱን ነው ያለን። አከፋፈቱ በተለይ ወደ ታች የሚከፈት ከሆነ እቺን ሎ አፕዴት አድርጎ የሚከፈት ከሆነ ፋንዳሜንታላችን በዚሁ የሚቀጥል ከሆነ እዚህ አካባቢ ላይ ጥሩ ኢንትሪ ዊኩ ሲከፈት ይኖረናል ብዬ አስባለሁ። ሶ እቺን ወደ ታች አፕዴት የሚያደርግልን ከሆነ እዚህኛዋን ስትራክቸር የሰበረበት ቦታ ላይ ኦቢ ይኖረናል። ሶ ፕራይስ ሪትሬስ ባክ ሲያደርግ ዊ ካን ሃቭ አን ኢንትሪ ማለት ነው። አዘራይስ እዚሁ ላይ ሬስት እያደረገ የሚከፈት ከሆነ ፋንዳሜንታላችን ማይቀየር ከሆነ ከዚሁ ላይ ሪታፕም ሊኖረንና ኢንትሪ ሊኖረን ይችላል ብዬ አስባለሁ። አዘርዋይስ ማርኬት አግሬሲቭ ሆኖ የሚከፈት ከሆነ ወደ ላይ የሚከፈት ከሆነ ዊ ሹድ ሲ ፋንዳሜንታሎቻችን አፕዴት እንዲያደርጉ በተለይ ሲኤምኢ አፕዴት እንዲያደርግና ዳይሬክሽናችንን ሴት ለማድረግ ወደ ታች የሚከፈት ከሆነ ደግሞ ሞር ላይክሊ ይሆናል ብዬ አስባለሁ። ሶ ስትራክቸራል ፖይንታችንን ጠብቀን መግባት እንችላለን ማለት ነው። አዘርዋይስ ጋይስ ማርኬት ትሪኪ ነው። በተለይ ፋንዳሜንታሎቹ ማየት አለብን። ቶሎ ቶሎ አዳዲስ ሄድላይን ይወጣሉ። እነሱ ማርኬቱን አፌክት ያደርጉታል። ሶ በደንብ ክሎዝ ዋች ማይኖረን ከሆነ አስቸጋሪ ነው ትሬድ ለማድረግ። ስትራክቸራሊ ቴክኒካሊ ብቻ ትሬድ ለማድረግ አስቸጋሪ ነውና ሶ ቢ ኬርፉል። ከምንም በላይ ሪስካችሁን ማኔጅ ለማድረግ ሞክሩ። ኢትስ ትሪኪ። ይሄንን ጊዜ ማለፍ ይሻላል ካፒታላችንን ይዘን። አዘርዋይስ ብሎ ለማድረግ በጣም ቀላል ነው። ይሄ ተከታታይ ስቶፕ ሎሶች ሉዝ ስትሪኮች ይኖራሉ። ሶ ፔሸንትሊ ዲስፕሊን ሆነን ትሬድ ለማድረግ እንሞክር ጋይስ። ዚስ ዋዝ ኢት ጋይስ። አዳዲስ ነገር ካለ ቴሌግራም ላይ አፕዴት አደርጋችኋለሁ። ቻሌንጁን ደግሞ ተቀላቀሉ። ቻሌንጅ ምዝገባ እንደነገርኳችሁ ጀምሯል። ሶ አሁን ቴሌግራም ላይ ሄዱና ተቀላቀሉ። የሳምንት ሰው ይመርለን። ሃቭ አ ናይስ ትሬዲንግ ዊክ። ኔክስት ዊክ ደግሞ እንገናኛለን ጋይስ።